ሰላም ጤና ይስጥልን ክቡራን የተወደዳችሁ የፋክት ሚዲያ አድማጭ ተከታታዮቻችን እንደተለመደው ወቅታዊና መደመጥ ያለባችሁ ነጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮዎቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችንም እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የሉና ተጋድሎ ምዕራብ ወሎ ኮር በአርበኛ ጀማል ብሬን የሚመራው ልዩ ዘመቻ ከሼህ ሁሴን ደብሪል ክፍለ ጦር ብርጌድና ዳግም ከተት ወራይሉ ክፍለ ጦር የተውጣጡ አሃሮች በጋራ ልጓም ከተማ ሌሊቱን ዘልቀው በመግባት የተሳካ የከተማ ኦፕሬሽን በመፈጸም ታላቅ ድልም ተጎናጽፈዋል። የካቲት 24 በትናንትናው ዕለትም ለዛሬ አጥቢያ ልጓም ከተማ ሌሊቱን በተደረገው ተጋድሎ በርካታ ወዳደር ሚሊሻና አድማ ብተና ካፈር በታች ሲሆን በርካታው ቁስለኛም ሆነዋል። በዚህ ተጋድሎ ጀግኖች በፈጸሙት ከባድ የጉሪላ ውጊያ የልጓም ከተማ ሚሊሻ ጽፈት ቤት ኃላፊ ከባድ ቁስለኛም ሆነዋል። ከዚህ ጋር ተያይዞ ወዳደር ሚሊሻና አድማ ብተና የሚባሉ የአማራ ኃይሎች ከብልጽግና መንግስት ጋር መተባበራቸውን እስካላቆሙና ዘር ማጥፋት ከሚፈጸምበት ወገናቸው የአማራ ህዝብ ጎን እስካልቆሙ ድረስ ጅብ ከሚበላ በልተው ተቀደስ ነውና ለሰፊውና ብዙሃን ህዝብ ሉና ሲባል ጥቃቱ ተጠናክሮ እንደሚቀጥል የፋኖ አመራሮችም ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ሉና ተጋድሎ ተጠናክሮ ይቀጥላልም ብለዋል። በእንዲህ እንዳለ በሌላ በኩልም ከጎጃም ወዳገኘናቸው መረጃዎችን ስናቀና የአማራ ፋኖ በጎጃም አንደኛ ክፍለ ጦር ለ3 ቀን ተከታታይ ውጊያ አካሂዶ በአብይ አህመድና ረጋ ከበደ ጥምር ኃይል ላይ ከፍተኛና ሰብአዊና ቁሳዊ ኪሳራም አደረሰ። በኮሎኔል ባህሩ የሚባል ዘራፊ ግለሰብ የሚመራው ምስራቅ 76ኛ ክፍለ ጦር ወደ ሜጫ ገርጨጭ ከተማ ከገባ ወዲህ እንደ ጨው እየማማ ይገኛል። ከትናንት በስቲያ ዕለትም የጤና መድን አስከፍላለሁ ብሎ ወደ ግንባታ ቢንቀሳቀስም በቀጠናው የምትንቀሳቀሰው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃ አስፈርጥጣ ሰደውም ነበር። እንዲሁም በትናንትናው ዕለትም በድጋሚ ዘረፋ ለመፈጸም የተንቀሳቀሰውን ዘራፊ ኃይል ነበልባሏ የአለማየሁ ከቤ ሻለቃ አይቀጡ ቅጣቃታ ሙትና ቁስለኛውን አዝረክርቆ ሁሌም ወደሚደበቅበት ገርጨጭ ከተማም ገብቷል። ከገርጨጭ ከተማ እንዳይወጣ ሽባ አድርጋ ያስቀመጠችው አለማየሁ ከቤ ሻለቃ ሲወጣም በነበልባሉ መሪዎችና ተዋጊዎችም እንደ ተርብ ነድፈው አስከሬንና ቁስለኛም አስታቅፈው ሰደውታል። ክፍለ ጦሩ ይዞ መልሰውታል። ክፍለ ጦር ይዞ የገባው ሴት አጋች ኮሎኔል ባህሩ የክፍለ ጦሩ ቁጥር ስታንዳርድ እየቀየረ ይገኛል ሲልም የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሙሉ ሰው የኔ አባት ለፋክት ሚዲያ ገልጿል። ከጎንደር ወዳገኘናቸው መረጃዎችም ስናቀና የአማራ ፋኖ አንድነት በጎንደር ጀነራል ባንታባቲ ተወርዋሪ ክፍለ ጦርና የአማራ ፋኖ ጠቅላይ ግዛት እዝ የጀነራል ነጋ ተገኘ ክፍለ ጦር በጋራ ባደረጉት ኦፕሬሽን አስደማሚና አመርቂ ስራም ሰርተዋል። ሁለቱ ኃይሎች ወደ ደብረ ታቦር ከተማ ቀጥታ ዘልቀው በመግባት ሁለቱ ክፍለ ጦሮች ተናበው በአብይ አህመድ ገዳይ ቡድን ላይ መብረቃዊ ጥቃትም አድርሰውበታል። ሁለቱም ክፍለ ጦሮች ተናበው ባደረጉት ኦፕሬሽን የደብረ ታቦር ክፍለ ከተማ የጸጥታ ጽፈት ቤት ኃላፊ እስከ ወዲያኛው አሰናብተውታል። እጅግ በጣም መጠነ ሰፊ የሆነ ሙትና ቁስለኛ ለስርዓቱ አስረክበውታል። ከትናንት በስቲያም ቀን 23 የካቲት 23 የአማራ ፋኖ በጎንደር ጉና ክፍለ ጦር አካል የሆነችውና የጦሩ አገበሬ ስቴዴንሳ ብርጌድ ያድዋ ድል 129ኛ ጊዜን በማሰብና ዘመቻ አርበኛ ፋሲካ ወንድም በሚል ወደ መካነ ኢየሱስ ከተማ ገብቶ ለ2 ሰዓት የፈጀ ውጊያ በማድረግ 14 የሞተና ቁጥሩ ያልታወቀ መጠነ ሰፊ የሆነ ቁስለኛ ለገዳዩ አገዛዝ ስርዓትም አስረክበውታል። ወለከት ላይ ያለው ጠላት ለ3 ወር ይዞት የነበረው የመከላከያ ካምፕ ሙሉ በሙሉ ተቃጥሏል። ከውጊያ ላይም 6 የጦር መሳሪያዎችም ተማርከዋል። እንዲሁም በትናንትናው ዕለትም ለምስራቅ 74ኛ ክፍለ ጦር የራስ ምታትና ተወንጫፊ ሚሳኤል ሆኖባት ያለችው ስቴዴንሳ ብርጌድ ለዋዬ ቀበሌ ላይ ደፈጣ በማድረግ በስርዓቱ ላይ ከፍተኛ የሆነ የሙትና ቁስለኛ ቁጥርም አድርሰው አስረክበውታል። በነበሩት ግንባሮች ላይ ምንም በወገን ላይ የደረሰ ጉዳት የለም ሲል የአማራ ፋኖ አንድነት በጎንደር ምክትል ህዝብ ግንኙነት ኃላፊ አርበኛ ድረስ ሞላ ለፋክት ሚዲያም ገልጿል። በእንዲህ እንዳለ በሌላ በኩልም ከሸዋ ወዳገኘናቸው መረጃዎችም ስናልፍ የአማራ ፋኖ በሸዋ ለተከታታይ ወራት ያሰለጠናቸውን የሰራዊት አባላት ማስመረቀ። የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ላለፉት ተከታታይ ወራት በወታደራዊ ሳይንስና ፖለቲካና እውቀት ሁኔታ ያሰለጠናቸውን የሰራዊት አባላት በትላንትናው ዕለትም የአማራ ፋኖ በሸዋ የአደረጃጀት መምሪያ ኃላፊ አርበኛ መምህር ደረሰ ታደሰ፣ አርበኛ በበጸጌ የአማራ ፋኖ በሸዋ አሰባሰብ መምሪያ ኃላፊ አርበኛ ይገረም ከበደ እንዲሁም የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ዋና አዛዥ አርበኛ ካሊድ ይርጋለም የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር የፖለቲካ ዘርፍ መምሪያ ኃላፊና አርበኛ ከፈለኝ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊና ሌሎችም የድርጅቱና የክፍለ ጦሩ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ደብረ ብርሃን ከተማን ጨምሮ በ6 ወረዳዎች ላይ የሚንቀሳቀሰው ክፍለ ጦሩ በሰው ኃይልና በዘመናዊ ትጥቅ ራሱን እያጠናከረና በጥላት ላይ የመረረ እርምጃ እየወሰደ የሚገኝ ግዙፍ ክፍለ ጦር ነው። በተለይ በሰው ሀብት ልማት ላይ ጠንካራ ስራዎችን እየሰራ የሚገኘው
አምስተኛው ክፍለ ጦር ከባለፈው ወዲህ የሰራዊት አባላቱን ሲያስመርቅ ለአምስተኛ ጊዜ መሆኑን ለማረጋገጥም ተችሏል። በርካታ የደብረ ብርሃን ከተማ አስተዳደር ቀበሌዎች ጨምሮ በሌሎች ወረዳዎች የሚያስተዳደር መዋቅር ዘርግቶ ለማህበረሰቡ መሰረታዊ ግልጋሎት እየሰጠ እንደሚገኝ ከክፍለ ጦሩ የተገኘው መረጃ ያመለክታል። በእንዲህ እንዳለ በሌላ በኩልም በማስፈራሪያና ማስጠንቀቂያ እግድ የተነሳላቸው የሰብአዊ መብት ተሟጋጅ ተቋማት በአገዛዙ የታገዱ የሰብአዊ መብት ተሟጋጅ ተቋም ለጊዜው በማስፈራሪያ ታንቀው እገዳው ተነስቶላቸዋል። የሲቪል ማህበረሰብ ድርጅት ባለስልጣናት በአራት የመብት ተሟጋጅ ድርጅት ላይ ጥሎት የነበረው እገዳ ማስጠንቀቂያ በመስጠት ከዛሬ ጀምሮ ማንሳቱን አስታውቋል። ባለስልጣኑ የሲቪል ማህበረሰብ ድርጅት ገለልተኝነታቸውን በመጠበቅና በህግ ማግባብ እንዲንቀሳቀሱ አሳስበዋል። ባለስልጣኑ እገዳውን ያነሳው ከታገዱ ድርጅቶችና ከኢሰመጉ ጋር ውይይቶችን ካደረገና ኢሰመጉ ያቀረባቸውን ምክር ሀሳቦች ከግምት በማስገባት እንደሆነ ገልጿል። ባለስልጣናቱ ከተቋቋሙበት ዓላማ ውጭ ተንቀሳቅሰዋል በማለት ባለፈው ታህሳስ አግዷቸው የነበሩት የኢትዮጵያ ሰብአዊ መብቶች ጉባኤ፣ ኢሰመጉ፣ የመብቶችና ዲሞክራሲ እድገት ማዕከል፣ የህግ ባለሙያዎችን ሰብአዊ መብትና የኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል ነበሩ። ኢሰመጉ በድርጅቶች እገዳ ዙሪያ የሰብአዊ መብት የምርመራ መብቶች ምርመራ ማድረጉን ግንኙነቶችና ምክር ሀሳቦችን ለሚመለከታቸው አካላት ማጋራቱንና እገዳውን እንዲነሳ ከባለስልጣኑና ከታገዱ ድርጅቶች ጋር ውይይቶችን ሲያደርጉ መቆየቱን ዛሬ በወጣው መግለጫ ማስታውቋል። ኦብነግ ከ6 ዓመት በፊት አስመራ ላይ ከፌዴራል መንግስቱ ጋር ከተፈራረመው የሰላም ስምምነት መውጣቱን አስታውቋል። መንግስት ለንግግር ዝግጁ መሆኑን በመግለጡ ለንግግር አንድ ቡድን ሰሞኑን ወደ ናይሮቢ ልኮ እንደነበር የገለጠው ግንባሩ መንግስት ግን በንግግሩ ላይ ሳያገኝ ቀርቷል በማለትም ከሰዋል። ይልቁንም የሶማሊያ ክልል ርዕሰ መስተዳደር ሙስጠፋ መሐመድን የኦብነግ አባል ያልሆኑ ግለሰቦችን ሰብስበው ኦብነግ ከመንግስት ጋር እየተነጋገሩ በማስመሰል ዓለም አቀፉን ህብረተሰብ ለማሳሳት ሞክረዋል በማለትም ግንባሩ ወቅሷል። መንግስት በሰላም ስምምነት መሰረት የግንባሩን የቀድሞ ተዋጊዎች ወደ ህብረተሰቡ ለመቀላቀል አለመቻሉን ግንባሩ ፖለቲካዊ ተሳትፎ እንዲያደርግ እንቅፋት መሆኑን ግንባሩ በምርጫው ቦርድ በኩል ህጋዊ ሰውነት እንዳይኖረው ማድረጉን የግንባሩ መግለጫም ዘርዝሯል። በሶማሊያ ህዝብ የግዛት አንድነትና የሀብት ባለቤትነት ዙሪያ ንግግር እንዲደረግ ግንባሩ ላቀረበው በተደጋጋሚ ጥሪ መንግስት አፈናንና ጭፍለቃን መርጧል ያለው የግንባሩ መግለጫ ግንባሩ ከእንግዲህ የሶማሊያ ህዝብ የራስ ዕድል በራስ መወሰን መብት ለማስከበር ሌሎች አማራጮች እንደሚከተለው ገልጿል። በእንዲህ እንዳለ የግንባሩ ምክትል ሊቀመንበር ጨምሮ የግንባሩን ማዕከላዊ ኮሚቴ እንወክላለን ያሉ ግለሰቦች ይህንን የግንባሩን መግለጫ እንደማያውቁትና መግለጫውን ግንባሩን እንደማይወክል መግለጻቸውን የመንግስት የዜና ምንጮችም ዘግበዋል። ግለሰቦቹ ኦብነግ ለአስመራው የሰላም ስምምነት አሁንም ተገዢ እንደሆነ አስታውቀዋል ተብለዋል። በእንዲህ እንዳለ አገዛዙ በአዲስ አበባ ያፈሳቸው የዜጎችም ጉዳይ በአዲስ አበባ ከተማ ከስራ ቦታቸው ታፍሰው ቃሊቲ የአሽከርካሪዎች ማሰልጠኛ አካባቢ በሚገኘው ካምፕ ለ2 ሳምንታት ታስረው ሰሞኑን የተለቀቁ በርካታ ዜጎች መኖራቸውን መረዳቱን ሪፖርቱ ዘግበዋል። ከተሳፋሪዎች መካከል በሊስትሮነት እንዲሁም ቆሎና ለውዝ መንገድ ላይ በመሸጥ የሚተዳደሩ እንደሚገኙበት ተሳፋሪዎች መነገራቸውን ዘግበውም ጠቅሰዋል። ታሳሪዎቹ ታስረውባቸው የቆዩባቸው መጋዘኖች ከፍተኛ የንጽህና ጉድለት እንዳለባቸውና በርካቶችን በተላላፊ በሽታ ይጠቁ እንደነበር የተፈቱ ዜጎች መነገራቸውን ዘገባው አመላክቷል። የከተማው ፖሊስ ኮሚሽን በበኩሉ በወንጀል ያልተጠረጠሩ ዜጎችን ከመንገድ እያፈሰ እንደሚያስር ገልጾ ሰዎች ታፍሰው መንግስት መቋቋሙን ወደ አቋቋመው ካምፕም ይወስዳሉ የሚባለው ውንጀላ ከእውነት የራቀ ነው በማለት አስተባብለዋልም ተብሏል። ኢሰመጉ ከአንድ ወር በፊት ባወጣው መግለጫ ውሎና ዳራቸው በጎዳና ላይ ያደረጉ ሰዎችን በግዳጅ ወደ ማቆያ ማዕከል አስገብቶ መያዝ ወይም ያለ ፍቃዳቸው ወደ ተለያዩ አካባቢዎች መውሰድ ወይም እንዲሄዱ ማስገደድ የነጻነት መብትና ከቦታ ቦታ በነጻነት የመንቀሳቀስን ጨምሮ ሌሎች የሰብአዊ መብት ጥሰቶችን ስለሚያስከትል በአስቸኳይ ሊቆም ይገባል በማለትም አሳስቦ ነበር። እንዲሁም ኢትዮ ኬንያ ድንበር የጎሳ ግጭት በኢትዮጵያ ዳሰነችና በኬንያ ቱርክና ጎሳዎች መካከል ከሳምንት በፊት በተፈጠረው ግጭት የጠፉ ከ20 በላይ ኬንያውያን እስካሁን እንዳልተገኙ የሀገሪቱ የዜና ምንጮችም ዘግበዋል። ሆኖም ፍለጋውን በማካሄድ ላይ የሚገኘው የኬንያ ቀይ መስቀል ማህበር ከቱርካዊ ሐይቅ ዳርቻ ተሸሽገው የቆዩ 8 ሰዎችን ብቻ በቅርቡ መታደጉን ዘግበው ጠቅሰዋል። የኬንያ መንግስት ግጭቱን ለመከላከል ድንበር ላይ ባሉ ከተሞች የሚኖር ዜጎች መዝገብን ጨምሮ የተለያዩ እርምጃዎችን እንደሚወስድም አስታውቋል። እስከ ዛሬው ዕለት በቀጠለው ፍለጋ የኬንያ ቀይ መስቀል ማህበር ከኢትዮጵያ ቀይ መስቀል ማህበር ጋር በትብብር እየሰራ እንደሚገኝ ተገልጿል። የጎሳ ግጭቱ የተከሰተውና የዳሰነች ጎሳ ታጣቂዎች በቱርክና አሳ አስካሪዎች ላይ ጥቃት የፈጸመው በቱርክና ሐይቅ ላይ ከአሳ ማስከሪያ ጋር በተያያዘ በተቀሰቀሰ ውዝግብ የቱርክና ጎሳ ታጣቂዎች በሐይቁ አካባቢ 3 የዳሰነች ጎሳ አሳ አስካሪዎችን መግደላቸውን ተከትሎ እንደነበር ዘገባው ያመለክታል። በእንዲህ እንዳለ በሌላ በኩልም አማራነት እንደ ወንጀል ተቆጥሮባቸው በቂሊንጦ በግፍ እስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል አንዱ የሆነው
ተከሳሽ አስመረ ወረቀት ለፍርድም ተቀጥሯል። አማራነት እንደ ወንጀል ተቆጥሮባቸው በቂሊንጦ ማረሚያ ቤት በግፍ እስር ላይ ከሚገኙ ወደ 200 ገደማ ከሚሆኑት የህሊናና የፖለቲካ እስረኞች መካከል አንዱ የሆነው ተከሳሽ አስመረ ወረቀት የካቲት 24 2017 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በትናንትናው ዕለትም ቀርበው ነበር። መዝገቡ የተቀጠረው ተከሳሹ አማራ ፋኖ በሚል የፌስቡክ ገጽ መረጃዎች አሰራጭቷል። ለዚህ ማሳያው ከፌስቡክ ታይም ላይ የተገኘው የስልክ ቁጥር ያንተ ነው መባሉን ተከትሎ ከሳሹ ሲም ካርዱ የወጣበት ቀን እንዲገለጽለት በመጠየቁ ከቴሌ የሚሰጠውን ምላሽ ለመጠባበቅም ነበር። ፍርድ ቤቱ አስማረ የቀረበበትን ክስ እንዲከላከል ትዕዛዝ በመስጠቱ የተከሳሹ መከላከያ ምስክሮች ጥር 30 በዋለው ችሎት የተከሳሹ ስልክ ከነ ሲም ካርዱ የካቲት መጨረሻ ወይም መጋቢት መጀመሪያ ጠፍቶት ሲም ካርዱን ከሳምንት በኋላ መልሶ ስለማውጣቱ መመስከራቸው ይታወሳል። ተከሳሹም ከቴሌ ሲም ካርዱ የወጣበትን ቀን እንዲገለጽለት መጠየቁን ተከትሎ ቴሌ የካቲት 24 ቀን በትናንትናው ዕለትም ለፍርድ ቤቱ በላከው መረጃ የተከሳሹ ስልክ ቁጥር መጋቢት 11 2016 የወጣ መሆኑ ተገልጿል። ፍርድ ቤቱ ግራ ቀኝ ከሳሽ አቃቢ ሕግና የተከሳሽ ጠበቃዎች የክርክር ማቆሚያ በ10 ቀናት ውስጥ እንዲያስገቡ ትዕዛዝ መስጠቱ ታውቋል። በመዝገቡ ላይ የፍርድ ቤት ውሳኔ ለመስጠትም ለመጋቢት 26 2017 ተቀጥሯል። በተመሳሳይ ተከሳሽ ሰለሞን ተፈሪ ገመቹ በትናንትናው ዕለትም በፌዴራል ከፍተኛ ፍርድ ቤት ቀርበው ነበር። መዝገቡ የተቀጠረው የተከሳሹ የእምነት ክህደት ቃል ለማድመጥ ሲሆን ተከሳሹ